ሰላም ቤተሰብ ዛሬ ደግሞ አንድ ቪዲዮ ይዤላችሁ መጥቻለሁ። ይሄ ቪዲዮ የምናየው ምን ያህል በጥንቆላ ዓለም ያሉ ሰዎች ጨካኞች እንደሆኑና ስራቸው አስከፊ እንደሆነ እንድታቁት ነው። አሁንም ወስዳችሁ ሮሜኒያ ወደ ተባለው ሀገር ነው። አውሮፓዊት ሀገር ናት። በዛ ሀገር ውስጥ የምትገኝ አንዲት ጠንቋይ ጋር ነው ወስዳችሁ። እቺ ጠንቋይ እንግዲህ በኩራት ነው ስለ ራሷ የምትናገረው። እቺ የምታዩት ሴት ናት። እስኪ ስሙት እንግዲህ ራሷን የምታስተዋውቅበት መንገድ። ሰላም ቫኔሳ፣ ሰላም። እንኳን በሰላም ወደዚህ ወደሚፈራው የጠንቋይ ቤት በሰላም መጣ። እዚህ ሮማኒያ ውስጥ የሚፈራው የጥንቆላ አሰራር የትኛው ነው? ሮማኒያ ህዝብ ብቻ ሳይሆን መላው ዓለም ላይ ያለ ህዝብ እነኚህን ሁለት ነገሮች አጥብቆ ይፈራል። እዚህ ጋር የውሻ አይነ ምድር አለ፣ እዚህ ጋር ደግሞ የድመት ጸጉር አለ። እናም በእነዚህ ሁለት ነገሮች ቤተሰቦችን እስከ ዘለዓለሙ መለየት ትችላለህ። ውሻና ድመት እንዴት እንደሚጣሉ ይታወቃል። እና እነኚህን ቤተሰቦች ልክ እንደነዚህ ለዘለዓለም ሲጣሉ ይኖራሉ ማለት። አንድ ሰው ከኔ እጅ የወሰደው መተት እዛ ቤተሰብ ላይ ካረገ እዛ ቤተሰብ ውስጥ ለዘለዓለም ምንም አይነት ሰላም አይኖርም ማለት ነው። ለነሱ ቤተሰብ የሚሆንባቸው ልክ የሱናሚ አይነት ጥፋት ነው የሚሆንባቸው። ስለዚህ ማለትሽ ይሄ ብዙ ሰው የሚፈራው ጥንቆላ ነው ማለት ነው። አዎ። እቺ ሴትዮ ትቀጥልና ደግሞ በሌላ ቪዲዮ ደግሞ እንያት እስኪ። እዚህኛው ጋር ሰውን የምታጣላበትን ጥንቆላና መተት ድግምትን ያሳየችን፣ በዚህኛው ቪዲዮዋ ደግሞ እንዴት መስተፋቀር እንደምትሰራ አጋንንታዊ በሆነ መንገድ ሰዎችን ለማፋቀር የምትሰራበት መንገድ ምን ይመስላል የሚለውን ደግሞ ላሳያችሁ። In the name of the Jesus Christ, with the black magic that I was gifted, I command you to bring her at his feet. I command you to make them to cannot eat, sleep or drink one without each other. With the power of the black pigeon, with the power of the black magic, I command you to go and to bring him at her feet. Fly now and bring him at her feet. እሺ እንግዲህ እንዳያችሁት ይህንን ቪዲዮ አንድ የሚገርም ነገር መሀል ላይ አስተውላችኋል ብዬ ገምታለሁ። እንግዲህ መስተፋቅሩን ስትሰራ ኢን ዘ ኔም ኦፍ ጂሰስ ትላለች። በነገራችን ላይ ይሄ በየትኛውም ዓለም ያለ ጠንቋይ የሚያምታታበት መንገድ ነው። እኛም ሀገር ያሉ ደጋሚዎች እንጸልያለን እንደግማለን የሚሉትን ጸሎት እንግዲህ ገብታችሁ ቲክቶክ ላይ ልታዩት ትችላላችሁ። የኛ ሀገሮቹ የሚፖስቱትን ማለቴ ነው። ካያችሁት ገና ጸሎቱ ሲጀምር በስመ አብ ወወልድ ወመንፈስ ቅዱስ ብሎ ይጀምራል። እንደዚሁም ወደ አረቡ ዓለም ብትሄዱ ቢስሚላህ ብሎ የሚጀምሩ እንደዚህ አይነት መተቶች አሉ። በጣም ብዙ ናቸው። እኛም ሀገር አሉ። ስለዚህ የእግዚአብሔርን ስም ስለጠራ እዚህ ውስጥ እግዚአብሔር ይገኛል ማለት አይደለም። በረከሰ ነገር ላይ እሱ ስለማይቆም ማለቴ ነው። ሰዎች እንዳትታለሉ፣ እንዳትሸወዱ። ይሄ ለግርማ ሞገስ ለመስተፋቅር እንሰራለን እያሉ የሚጠሯችሁ ሰዎች አሉ። እንደዚሁም ደግሞ ቪዲዮ ላይ ይህንን ተጠቀሙ፣ ይህንን ጸሎት ጸልዩ ብለው የሚልኩላችሁ አሉ። እንግዲህ የመድኃኔዓለምን ስም ጠርታ ነው እቺ ሴትዮ ከዛ በኋላ የተለያየ ነገር ስትል የነበረው ስታሟርት የነበረው። በዚህ እንዳትሸወዱ ነው። ያው ነጮቹም ጋር እንደዚህ አይነት ስራ አለ። ብዙ ነገር ተምራችሁበታል፣ ብዙ ነገር አውቃችሁበታል ብዬ ገምታለሁ። ሀሳብ አስተያየታችሁን ኮሜንት ስር ጻፉልኝ። ጥያቄም ካለ